አራምሳለ የኔ ዜማ ልቤ ግድም የቀበርኩት ከኖርኩበት የጣት ዕድሜ ነፍቶ ሲመሽ እያዜምኩት የቋጠርኩት ከትዝታ ከናፍቆት ጫፍ የሰቀለኝ ጊዜ ችሎ መርቆኛል የምነግርሽ ነገር አለኝ። ሕይወት ይሉት ዕድሜ ዘመን ምስጢር ይሉት የቃል ዕዳ ትዝታ ስር እየጣለ የሚያኖረኝ እንደ እንግዳ ዳዊት ይሉት እንደ ድርሳን በናፍቆቴ የሰለለ ኧረ ሆይ መልሽልኝ ብዬሻለሁ አራምሳለ ኧረ ሆይ ኧረ ሆይ ኧረ ሆይ የኔ ዜማ ከዜማሽ ጋር ይሸፍታል ያልጠገብኩት ትናንትና ከነገ ይሟገታል ከጊዜ ጋር ከብቱ ሙግት ከእግዜር ደጃፍ ክፉን እንባ መሄድ እንደው ላይቀር ነገር በልጅ አንጀት ስንባባ ከመቁጠሪያው ዘመን ሸሸ ማደግ ጨርቁን አለበሰን እግዜር መቼስ ደግ አይደለ ለኮረብታው ሳንታሰብ ከተራራው አደረሰን። አራምሳለ አራምሳለ ኧረ ሆይ ስለይሽ ስሸኝሽ ቅር አትይም ወይ አታውቂም ወይ ወዳጅ አታውቂም ወይ ዘመድ ችለሻል ነበር ወይ ሰውን ማለማመድ እኔማ ለምጄሽ ለምደሽ ስንቱን አሳልፈን እንዴት እንደቀላል ስንብት ይቀፈን በይ ተሰናብቺ በይማ አሰናብቺኝ ልሄድ እኮ ነው ጋውን ለብሼ ልሄድ እኮ ነው ቆቤን ጭኛለሁ ከኖርኩት ሕይወት ልሰናበትሽ ቀን ቆጥሬያለሁ አደራሽን አደራሽን ቻው በይልኝ አደራሽን ቻው በይልኝ ያን ደግ ሕዝብ ቸር ወዳጄን የማርቆስ ሰው አለኝ ብዙ ያጎረሰኝ እልፍኙ ጋር የቆረሰው አለኝ ብዙ ያጋመደኝ ከኖርኩበት ዕድሜ እኩል ታሪክ አለን የማወራው ካየሁበት ከኔ በኩል በይ ተሰናብቺ በይማ አሰናብቺኝ መንገደኛ ቀልብ የለውም ልቤ ባሳብ ተወጥሯል የመለየት ንጹሕ እንባ አይኖቼ ላይ ተሞሽሯል ቻው በይልኝ እንዳትረሺ እንዳይጎድል አንዲትም ቃል ናፍቆት እንደው ረጅም ነው ከነፍስ ጋር ይጣበቃል። አራምሳለ የትዝታ መቅደስ ኪዳን ወርቅ ያበጀውን ቆቅልሽ የናፍቆት ላይ ወረብ ቅኔ መኖር ስንቱን ሳያስጥለው የሚሸፍት ለምናኔ ቅኔ አይባል ከንቱ ዜማ ወግ የራቀውን ጉርጉሮ ቀን መላመድ ያቀበጠው ስስት ልቤ ማቃተው ከሞቅ አድባር ከደመቀው እጀ ሰፊ ከሞላበት እንኳን የሰው መልኩ ቀርቶ ሰማይ እንኳን ከሚያምርበት ልሸኝሽ ነው ከዚህ መንደር ልሸኝሽ ነው ከዚህ መንደር ይኸው ድግስ ለመሄድሽ የልጅ ልሳን ምን ይችላል እስቲ ማርቆስ ትመርቅሽ እስቲ ማርቆስ ትመርቅሽ እስቲ ማርቆስ ትመርቀን ላሳለፍነው ጉብ ትዝታ ለቋጠርነው ተሳስቀን ላቆራኘን የቀን ሸማ ለገመድነው ንጹሕ ፈትል የሰውነት እጹብ ዜማ ከነፍሳችን ስንቀጥል እንደ ምርኩስ እንደ እረኛ እንደ ሙሴ እንደ በትር ከጻፍሽልኝ የቃል ኪዳን የቃል ዕዳ ስተረትር ላወጋ ነው ላዋየሁሽ ለነገርሽን ለሰማሁሽ ሳንጠራ ለሄድንበት ጠበል ጠዲቅ ላቀመሰን ከአባወራ ክብር እኩል ቸር እጆቹ ላጎረሰን የልጅ ልሳን ምን ያውቅና እስቲ ማርቆስ ትመርቅሽ ተከለሉን ደግ ልቦች ይኸው ድግስ ለመሄድሽ አትደግሺ ተይው ይቅር አትበይብኝ ጎንበስ ቀና አትደግሺ ተይው ይቅር በምን አቅሜ ልታጠፋው ሽኝት ቋጥሮ የእንባ ፍቅር ሂጂ አትይኝ የእናት አንጀት ጥሪ አትይኝ መንገደኛሽ እንግድነት የመጣሁኝ የአንድ ሰሞን እድምተኛሽ በቅንነት ዕጣን ከርቤ ግዙፍ አድባር አስጠለለኝ መኖር ቅኔ ማህሌቱ ሰው አድርጎ ዳግም ኳለኝ አሳመረኝ ውጣ ውረድ አደመቀኝ ሕይወት ትግሉ ይኸው ቆምኩኝ ፊት ለፊትሽ ጊዜው ደርሶ በመስመሩ ተመረኩኝ በቀይ አድባር ይቅናሽ አለኝ መንገደኛ አሜን አልኩት ይሁን አሜን ባከበሩኝ የዋህ ልቦች አሰመርኩኝ ታሪክ ህልሜን ከዓለት ላይ ተወቀረ አጸናሁት የድል ስሜን አሜን አልኩኝ ይበቃኛል አትልፉብኝ አትደግሺ ተይው ይቅር ይበቃኛል አትልፊብኝ አትደግሺ ተይው ይቅር በምን አቅሜ ልታጠፈው ሽኝት ቋጥሮ የእንባ ፍቅር ተይው ይቅር አትደግሺ የታባቱ ጎንበስ ቀና ያሳለፍነው ኪዳን ይዞ ለዘላለም እንዲጸና ቃል እንሰር እንዋዋል
ልማልልሽ በእንድማጣ ቀጥ ባለው በዚህ ዳገት ላትተይኝ እኔም ላንተው ከናፍቆት ጋር ለመዋጋት ልማልልሽ በእንድማጣ ቀጥ ባለው በዚህ ዳገት ላትተይኝ እኔም ላንተው ከናፍቆት ጋር ለመዋጋት በይ ቃል ስጪኝ በይ ማይልኝ ባበማይቱ አበማ ናት ማርቆስ መሀል የቃል ኪዳን ምልክቱ። እናመሰግናለን። እጅግ በጣም እናመሰግናለን። እባካችሁ ሞራል ስጧቸው፣ ተማሪዎቻችን ናቸው። ይህ ሞቅ ደመቅ ያለ ግጥም ያቀረቡልን ሳሮናዊት እንድሪስ ከጆርናሊዝም እና ኮሚኒኬሽን ዲፓርትመንት ተመራቂ ተማሪ፣ እንዲሁም ሃይማኖት ሽፈራው ከሳይኮሎጂ ዲፓርትመንት ናቸው። እባካችሁ በድጋሚ ሞቅ ያለ ማመስገን ናቸው። በዚህ አጋጣሚ እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ ማለት ፈልጋለሁ። እናንተ ለዛሬ ቀን ለመድረሳችሁ ጥራችሁ ለፍታችሁ የዛሬውን ደስታ ለማየት ከጀርባችሁ የሚያግዟችሁ አይዟችሁ የሚሏችሁ ውድ ወላጆች አሉና ለእነዚህ እባካችሁ አንዴ ሞራል ስጧቸው። በቀጣይ ሞቅ ያለ ዘፈን የሚቀርብ ሲሆን ይህን ዘፈን የሚያቀርብልን በአዲስ አለማየሁ ባህላዊ የሙዚቃ ቡድን ነው። ለሙዚቃ ቡድኑ መድረኩን እሰጣለሁ። እባካችሁ በሞራል ተቀበሏል። እንኳን አደረሳችሁ።
እናመሰግናለን። እናመሰግናለን። ይህን ሞቅ ደመቅ ያለ ዘፈን ያቀረበችልን ምህረት ከሚድዋይፈሪ ዲፓርትመንት ተመራቂ ተማሪና ተባካች ሞራል ሚድዋይፈሪ እናመሰግናለን። በቀጣይ ወደ ዋናው ፕሮግራማችን እየሄድን ነው። የምርቃት ፕሮግራም ይጀምራል። ይህን የምርቃት ፕሮግራም የሚያስካሂዱልን ዶክተር እሸቴ ደርብ ከሬጅስትራር ዳይሬክተር ናቸው። የደብረ ማርቆስ ዩኒቨርሲቲ ሬጅስትራር ዳይሬክተር ናቸው። መድረኩን ለሳቸው ሰጣለሁ። ዶክተር እሸቴ ደርብን ወደ መድረክ በሞራል ተቀበሉልኝ። በድጋሚ እንኳን ደስ ያላችሁ። በከፍተኛ ትምህርት አዋጅ ቁጥር 1152/2011 እንዲሁም በሚኒስትሮች ምክር ቤት ደንብ ቁጥር 227/2003 ለደብረ ማርቆስ ዩኒቨርሲቲ በተሰጠው ስልጣንና ኃላፊነት መሰረት በአካዳሚክ ኮሚሽን ተመክሮ በዩኒቨርሲቲው ሰኔት በ13/10/2017 ዓመተ ምህረት ጸድቆ በዛሬው ዕለት በመጀመሪያ ዲግሪ በመደበኛው ፕሮግራም ወንድ 965 ሴት 492 በድምሩ 1457 በተከታታይና ርቀት ፕሮግራም ወንድ 161 ሴት 111 በድምሩ 272 በክረምቱ ፕሮግራም ወንድ 15 ሴት 10 በድምሩ 25 በመጀመሪያ ዲግሪ በአጠቃላይ ወንድ 1141 ሴት 613 በድምሩ 1454 በድህረ ምረቃ ፕሮግራም በመደበኛው ፕሮግራም ወንድ 26 ሴት 10 በድምሩ 36 በከታታይ እና ርቀት ፕሮግራም ወንድ 139 ሴት 23 በድምሩ 162 በክረምቱ ፕሮግራም ወንድ 114 ሴት 52 በድምሩ 166 በድህረ ምረቃ በአጠቃላይ ወንድ 279 ሴት 85 በድምር 364 ተማሪዎች በአጠቃላይ በዩኒቨርሲቲያችን በዛሬው ዕለት በሁሉም መርሃ ግብር በመደበኛ ወንድ 991 ሴት 502 በድምሩ 1493 በተከታታይ ፕሮግራም ወንድ 300 ሴት 134 በድምሩ 434 በክረምቱ ፕሮግራም ወንድ 129 ሴት 62 በድምሩ 191 በጠቅላላው በዛሬው ዕለት ወንድ 1420 ሴት 698 በድምሩ 2118 ተመራቂዎች እንዲመረቁ ወስኗል። ስለሆነም እጩ ተመራቂዎች በመጀመሪያ በእኔ በኩል የስነ ምግባርና ቃለ መሃላ እንዲፈጽሙ ሁሉም እጩ ተመራቂዎች ከቦታችን እንድትነሱ እጠይቃለሁ። ከዚህ ቀጥሎ እኔ የምለውን አብራችሁ ትላላችሁ። እኔ በዛሬው ዕለት በደብረ ማርቆስ ዩኒቨርሲቲ ስመረቅ በቀለም፣ በጾታ፣ በሃይማኖት እና በሌሎችም መንገድ አድሎ ሳላደርግ
ሀገሬና ሕዝቤን በታማኝነትና በቅንነት ለማገልገል ቃል እገባለሁ። አመሰግናለሁ። ተቀመጡ። ከዚህ በኋላ የሙያ ቃለ መሃላና እጩ ተመራቂዎች እንዲያበስሩኝ በቅደም ተከተል እጋብዛለሁ። በመጀመሪያ የሕክምናና ጤና ሳይንስ ካምፓስ አካዳሚክ ዳይሬክተር ዶክተር ምናልባት አበበን የጤና ሳይንስና ኮሌጅ እና የሕክምና ትምህርት ቤት እጩ ተመራቂዎችን ቃለ መሃላ እንዲፈጽሙ እጋብዛለሁ። እንኳን ደስ አላችሁ። በሕክምናና ጤና ሳይንስ ካምፓስ በጤና ሳይንስ ኮሌጅ በ8ቱም ፕሮግራም በሕክምና ትምህርት ቤት ደግሞ በሁለት ትምህርት ክፍል በዛሬው ዕለት የምትመረቁ የመጀመሪያ ዲግሪ እጩ ተመራቂዎች ከያላችሁበት እንድትነሱልኝ በክብር ጠይቃለሁ። እሺ እጩ ተመራቂዎች አሁን በእጃችሁ ያላችሁ ሻማ ብዙዎች አብርታችኋል። አሁን ሌሎችም እንድታበሩ ጠይቃለሁ። ከዚህ በመቀጠል የቀኝ እጃችሁን በትክክል ከፍ ታደርጋላችሁ። የቀኝ እጃችሁን ቃለ መሃላውን ለመፈጸም ወደ ላይ ከፍ እንድታደርጉ ጠይቃለሁ። ከዚህ በመቀጠል እኔ የምለውን እና የተሰጣችሁን በድጋሜ አብረን እንላለን ማለት ነው። እኔ ዛሬ በደብረ ማርቆስ ዩኒቨርሲቲ በጤና ሙያ ስመረቅ የሙያ ግዴታዬን በታማኝነት ለመወጣት በፈጣሪና በዚህ ሕዝብ ፊት ቃል እገባለሁ። ጎጂ መድኃኒትን እያወቅሁ ለራሴ ከመውሰድ ለሌሎችም ከመስጠት እቆጠባለሁ። በስራ ገበታዬ ላይ ሳለሁ ሊገጥሙኝ የሚችሉ የግል ምስጢሮችንና የቤተሰብ ጉዳዮችን በሚስጥር እጠብቃለሁ። ለዚህ መሃላ ታማኝ ለመሆንና በዚህ በተከበረ ሙያ ባለኝ ጉልበት ሁሉ ለማገልገል በፈጣሪና በዚህ ሕዝብ ፊት ቃል እገባለሁ። ይህን ቃሌን ለመጠበቅ ፈጣሪ ይርዳኝ። ውድ ተመራቂዎች በድጋሜ እንኳን ደስ ያላችሁ። እንድትቀመጡ ጠይቃለሁ። አመሰግናለሁ። ዶክተር ምናልባትን አመሰግናለሁ። ቀጥሎ የሕግ ትምህርት ቤት ዲን አቶ ንጉስ ዘርፉ የትምህርት ቤቱን ተማሪዎች ቃለ መሃላ እንዲፈጽሙ ጋብዛለሁ። እድሉ ስለተሰጠኝ አመሰግናለሁ። በሕግ የመጀመሪያ ዲግሪ እጩ ተመራቂ ተማሪዎች ከመቀመጫቸው እንድትነሱ ጠይቃለሁ። ቃለ መሃላ ለመፈጸም ቀኝ እጃችሁን በቆባችሁ ትይዩ ከፍ እንድታደርጉልኝ ጠይቃለሁ። በመቀጠል እኔ የምለውን በመድገም ትላላችሁ። እኔ በዛሬው ዕለት ከደብረ ማርቆስ ዩኒቨርሲቲ ሕግ ትምህርት ቤት በመጀመሪያ ዲግሪ ስመረቅ በሕግ ትምህርት ቤት ያገኘሁትን እውቀት ተጠቅሜ የሀገራችንን ሕጎች ለማክበርና ለማስከበር በብሔርና በዘር በቀለምና በጾታ በቋንቋና በሃይማኖት በሀብት
በሀብትና በትውውቅ እንዲሁም በፖለቲካ አመለካከት ወይም በሌላ ሁኔታ በሰው ልጆች መሃል መድሎ ሳላደርግ ሙያዬን ህዝብን በታማኝነት ለማገልገል እንዲሁም በህግና በህግ መሰረት ብቻ በመስራት ፍትህን ለማስፈን በፈጣሪ ስም ቃል እገባለሁ። በድጋሚ እንኳን ደስ አላችሁ። ወደ መቀመጫችሁ እንድትመለሱ እጠይቃለሁ። አቶ ንጉስን አመሰግናለሁ። ቀጥሎ የደብረ ማርቆስ ዩኒቨርሲቲ አካዳሚክ ኤክስኪዩቲቭ ዳይሬክተር ዶክተር በለጠ ያዕቆብ በመደበኛ መርሃ ግብር በተሻሻለው የከፍተኛ ትምህርት አዋጅ ቁጥር 1152/11 እንዲሁም በሚኒስትሮች ምክር ቤት ለደብረ ማርቆስ ዩኒቨርሲቲ በተሰጠው የማቋቋሚያ ስልጣንና ኃላፊነት ደንብ ቁጥር 227/2003 መሰረት በየኮሌጃችሁ የአካዳሚክ ኮሚሽኖቻችሁ ተረጋግጦ ሰኔ 13 2017 በዩኒቨርሲቲው ሴኔት ጸድቆ በዛሬው ዕለት ወንድ 965 ሴት 492 ድምር 1457 መደበኛ ተማሪዎች እንድትመረቁ ተወስኗል። ስለሆነም መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። ተመርቃችኋል። እንኳን ደስ አላችሁ። በድጋሜ እንኳን ደስ አላችሁ። ተቀመጡ። ዶክተር በለጠ ያዕቆብን አመሰግናለሁ። ቀጥሎ የተከታታይና ርቀት ትምህርት ዳይሬክተር ዶክተር አየነው ሽባባው በማተው መርሃ ግብር የመጀመሪያ ዲግሪ እጩ ተመራቂዎችን እንዲያመስሉኝ ጋብዛለሁ። እሺ፣ አመሰግናለሁ። በኤክስቴንሽን ወይም የተከታታይ ትምህርት የመጀመሪያ ዲግሪ እጩ ተመራቂዎች ከመቀመጫችሁ እንድትነሱ እጠይቃለሁ። እሺ፣ በተሻሻለው የከፍተኛ ትምህርት አዋጅ ቁጥር 1152/11 እንዲሁም በሚኒስትሮች ምክር ቤት ለደብረ ማርቆስ ዩኒቨርሲቲ ማቋቋሚያ ደንብ ቁጥር 227/2003 በተሰጠው ስልጣንና ኃላፊነት መሰረት በኮሌጅ አካዳሚክ ኮሚሽን ተረጋግጦ በዩኒቨርሲቲው ሴኔት ጸድቆ በማታው መርሃ ግብር ወንድ 161 ሴት 111 በድምሩ 272 በክረምት መርሃ ግብር ወንድ 15 ሴት 10 በድምሩ 25 እንድትመረቁ ተወስኗል። ስለዚህ መነሳነሳችንን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። ተመርቃችኋል። እንኳን ደስ አላችሁ። አሁን እንድትቀመጡ እጠይቃለሁ። አመሰግናለሁ። ዶክተር አየነውን አመሰግናለሁ። ቀጥሎ የድህረ ምረቃ ኮሌጅን ዶክተር ደመቀ ብናት የኮሌጁን ተማሪዎች መመረቃቸውን እንዲያበስሩኝ እጋብዛለሁ። እንኳን ደስ አላችሁ ሁላችሁም ተመራቂዎች። አሁን በሁለተኛ ዲግሪ በሁሉም ኮሌጆች ተመራቂ የሆናችሁ እጩዎች ከመቀመጫችሁ እንድትነሱ
በአክብሮት ጋብዛለሁ። በከፍተኛ ትምህርት አዋጅ ቁጥር 1152 ህዝባር 2011 እንዲሁም በሚኒስትሮች ምክር ቤት በደብረ ማርቆስ ዩኒቨርሲቲ ማቋቋሚያ ደንብ ቁጥር 227 ህዝባር 2003 በተሰጠው ስልጣንና ኃላፊነት መሰረት በየኮሌጆች የአካዳሚክ ኮሚሽን ተረጋግጦ በዩኒቨርሲቲው ሴኔት ጸድቆ መደበኛ ወንድ 26 ሴት 10 በድምሩ 36 የማታ ወንድ 139 ሴት 23 በድምሩ 162 የክረምት ወንድ 114 ሴት 52 በድምሩ 166 በአጠቃላይ 279 ወንድ እና 85 ሴት በድምሩ 364 በድህረ ምረቃ ተመርቃቸዋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አሁን ቁጭ እንድትሉ ጋብዛለሁ። ዶክተር ደመቀ እናመሰግናለን። እንግዲህ ሁላችሁም ተመርቃችሁ እንኳን ደስ ያላችሁ እፈልጋለሁ። አመሰግናለሁ። እናመሰግናለን። ትምህርት ክፍሉ ፒኤችዲ ካሪክለም በሚፈቅደውና በሚያዘው መሰረት የሚፈለግበትን ኮርስ ጨርሶ የምርምር ስራውን በዋናና ረዳት አማካሪዎች አጋዥነት አጠናቆ በታዋቂና ዓለም አቀፋዊ ጆርናሎች ላይ ከምርምር ስራው በማሳተም ለተቋቁሞ ቀርቧል። ተቋቁሞውንም በውስጥና በውጭ ፕሮፌሰሮች ተገምግሞ አልፏል። ለዚህም ለምረቃ እንዲበቃ ተደርጓል። ስለዚህ ተመራቂውን በሕጉና ፕሮቶኮሉ ደንቡ በሚያዘው መሰረት ለመመረቅ የተመራቂው ዋና አማካሪ ዶክተር ስማቸው ጋሻዬ የመመረቂያ ሁድ በመያዝ ወደ መድረክ እንዲወጡልን በአክብሮት እጠይቃለሁ። የዩኒቨርሲቲያችን ፕሬዝዳንት ዶክተር ሳይድ ካሳው በተመራቂው ዋና አማካሪ ዶክተር ስማቸው ጋሻዬ አቅራቢነት ተመራቂውን እንዲመርቁልን በአክብሮት ጋብዛለሁ። ዶክተር አለልኝ ስንሻው ለአራተኛ ጊዜ በፒኤችዲ የተመረቀ በእንግሊዝኛ ቋንቋና ስነ ጽሁፍ ትምህርት እንኳን ደስ ያለህ፣ እንኳን ደስ ያላችሁ። አመሰግናለሁ። ዶክተር ስማቸው ጋሻዬ እና ዶክተር ሳይድ ካሳው ወደ መቀመጫችሁ እንድትመለሱ እጋብዛለሁ። በድጋሚ እንኳን ደስ ያላችሁ። ዶክተር በልስቲ ጋሻውን በጣም አመሰግናለሁ። በመቀጠል ለፍታችሁ ጥራችሁ ግራችሁ እንዲሁ ስለማትሄዱ የተለያዩ የሽልማት ፕሮግራሞች አሉን። ከእነዚህ የሽልማት ፕሮግራሞች ውስጥ የመጀመሪያው የምስክር ወረቀት መስጠት ነው። በመደበኛው መርሃ ግብር ከኮሌጆች ተቋማትና ትምህርት ቤቶች ከአንደኛ እስከ 3ኛ ደረጃ ለያዙ ተማሪዎች የምስክር ወረቀት ይሰጣል። ይህን የምስክር ወረቀት በዶክተር በለጠ ያዕቆብ አቅራቢነት ዶክተር ይሄይስ አረጉ ይሸልሙልናል። እንግዶችን ወደ መድረክ በፊት ጋብዛለሁ። ዶክተር ይሄይስ አረጉ የደብረ ማርቆስ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ናቸው። ዶክተር በለጠ ያዕቆብ የአካዳሚክ ኤክስኪዩቲቭ ዳይሬክተር ናቸው። በመቀጠል ከሁሉም ኮሌጆች ከአንደኛ እስከ 3ኛ የወጡ ተማሪዎችን እጠራለሁ። ከሁሉም ኮሌጆች አንደኛ እስከ 3ኛ የወጡ ተማሪዎችን እጠራለሁ። 10 ኮሌጅ ሲባዛ በ3 ወደ 30 አካባቢ ተማሪዎች ስለሚኖሩ ጊዜያችንን በአግባቡ እንጠቀም። የመጀመሪያው ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ
ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ሶስተኛ የወጣችው 37 ኤ ፕላስ በማምጣት 3.96 ውጤት በማምጣት ቤዛዊት ተመስገን የኔሰው ከማኔጅመንት ዲፓርትመንት። ሁለተኛ የወጣው ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ 3.98 በማምጣት ከኢኮኖሚክስ ዲፓርትመንት አያሌው ተንሳው መንግስቱ። ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ አንደኛ የወጣው 42 ኤ ፕላስ በማምጣት 3.995 በማምጣት ከአካውንቲንግ ኤንድ ፋይናንስ ዲፓርትመንት አጃኖ ሞሱ አስረስ። እባካችሁ በኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ኢንስቲትዩት ኦፍ ኤጁኬሽን ኤንድ ቢሄቪየራል ሳይንስ ሶስተኛ የወጣው 3.63 በማምጣት ዲቦራ ንጉሴ ወራዮ ሳይኮሎጂ ዲፓርትመንት። ሁለተኛ የወጣው 3.86 በማምጣት ከሳይኮሎጂ ዲፓርትመንት ሃይማኖት ሽፈራው ተመስገን። አንደኛ የወጣው 3.96 በማምጣት አሁንም ከሳይኮሎጂ ዲፓርትመንት ቃላብ ሙሉ ቸኮል። ሃይማኖት ሽፈራው ቅድም የሚያምር ግጥም ያቀረበችልን ልጅ ናት። እባካችሁ ሞራል ስጠው። ከኢንስቲትዩት ኦፍ ኤጁኬሽን ኤንድ ቢሄቪየራል ሳይንስ ሶስቱንም ሽልማት የወሰዱት ከሳይኮሎጂ ዲፓርትመንት ነው። ለሳይኮሎጂ ዲፓርትመንት ሞራል ስጡልን። በቀጣይ ኢንስቲትዩት ኦፍ ቴክኖሎጂ ሶስተኛ የወጣው 3.92 ውጤት በማምጣት ከሶፍትዌር ኢንጂነሪንግ ዲፓርትመንት ባውቄ መኮንን አስረስ። ሁለተኛ የወጣው 3.92 በማምጣት ሀብታሙ አለልኝ አትገኝ ከሶፍትዌር ኢንጂነሪንግ። ሀብታሙ አለልኝ ሶፍትዌር ኢንጂነሪንግ። ከኢንስቲትዩት ኦፍ ቴክኖሎጂ አንደኛ የወጣው 3.95 በማምጣት መብራት ማተቤ ልመንህ። ሶስቱም የምስክር ወረቀት የተሰጠው ለሶፍትዌር ኢንጂነሪንግ ዲፓርትመንት ነው። መብራት ሀብታሙ ባውቄ ወደ መድረክ። በቀጣይ ኢንስቲትዩት ኦፍ ላንድ አድሚኒስትሬሽን ሶስተኛ የወጣው ተሸላሚያችን 3.61 በማምጣት ሰጠኝ ጌቱ ጸጋው። ሁለተኛ ከኢንስቲትዩት ኦፍ ላንድ አድሚኒስትሬሽን ሁለተኛ የወጣው ተማሪያችን በተመሳሳይ ውጤት 3.61 ገዳሙ ጥላሁን ይዘንገው። አንደኛ የወጣው 3.69 በማምጣት ከሪል ፕሮፐርቲ ቫሉዌሽን ዲፓርትመንት ስመኝ ምግብ ወንድፍራው ስመኝ።
ስኩል ኦፍ ሎው። ሶስተኛ የወጣው ከስኩል ኦፍ ሎው 3.68 በማምጣት አቢሶሎም ሙሉ ዓለም። ከህግ ትምህርት ቤት ሁለተኛ የወጣው 3.7 በማምጣት ሽመልስ መዝገብ ጫኔ። ከህግ ትምህርት ቤት አንደኛ የወጣው 3.77 ውጤት በማምጣት ምህረት ጌትነት ኃይሉ ምህረት። ኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስ ሶስተኛ የወጣው ከኬሚስትሪ ዲፓርትመንት ሲሆን ዮርዳኖስ አስተዋለ አላምነህ 3.81 ዮርዳኖስ። ሁለተኛ የወጣው 3.82 በማምጣት ማርሸት ግዛቸው ገብረ ሕይወት ከማቴማቲክስ ዲፓርትመንት። ከኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስ ኮሌጅ አንደኛ የወጣው 3.85 በማምጣት ከፊዚክስ ዲፓርትመንት ይፍሩ ብዙ ወርቅ በላይሁን። ስፖርት ሳይንስ አካዳሚ ስፖርት ሳይንስ ከስፖርት ሳይንስ ሶስተኛ የወጣው 3.11 በማምጣት ዮርዳኖስ አዲስ ገበየው ዮርዳኖስ። ከስፖርት ሳይንስ ሁለተኛ የወጣው 3.14 በማምጣት ይስማው ሞገስ ዘውዴ። ከስፖርት ሳይንስ በተመሳሳይ ውጤት 3.14 በማምጣት አንደኛ የወጣው ሱራማ ከበደ። ኮሌጅ ኦፍ ሶሻል ሳይንስ ኤንድ ሁማኒቲስ ኮሌጅ ኦፍ ሶሻል ሳይንስ ኤንድ ሁማኒቲስ ሶስተኛ የወጣው 17 ኤ ፕላስ 3.79 በማምጣት ከግዕዝ ላንጉጅ ኤንድ ሊትሬቸር ዲፓርትመንት አቢቦ እንግዳው። አሁንም ሁለተኛ የወጣው ከግዕዝ ላንጉጅ ኤንድ ሊትሬቸር ዲፓርትመንት 3.81 በማምጣት ተክለ ጽዮን ቢያዝን። ኮሌጅ ኦፍ ሶሻል ሳይንስ ኤንድ ሁማኒቲስ አንደኛ የወጣው አሁንም ከግዕዝ ላንጉጅ ኤንድ ሊትሬቸር ዲፓርትመንት ቢያዲግ ጫኔ 3.9። እባካችሁ ለግዕዝ ዲፓርትመንት ሞቅ ያለ ሞራል። ሶስቱንም ሽልማት የወሰደው ከሶሻል ሳይንስ ግዕዝ ዲፓርትመንት ነው። ኮሌጅ ኦፍ ሄልዝ ሳይንስ ኮሌጅ ኦፍ ሄልዝ ሳይንስ ሶስተኛ የወጣው ከነርሲንግ ዲፓርትመንት ሲሆን 3.91 በማምጣት ዳግም ደጉ ወልዴ። ዳግም ኮሌጅ ኦፍ ሄልዝ ሳይንስ ሁለተኛ የወጣው ተማሪያችን ከነርሲንግ ዲፓርትመንት ሲሆን 3.935 በማምጣት ጌታቸው ባንቴ ሞላ። ከኮሌጅ ኦፍ ሄልዝ ሳይንስ አንደኛ የወጣው ተማሪያችን 3.97 በማምጣት በዓለም ላይ ለንገረው ሜዲካል ላቦራቶሪ ሳይንስ ዲፓርትመንት። አግሪካልቸራል ኤንድ ናቹራል ሪሶርስ አግሪካልቸር ኤንድ ናቹራል ሪሶርስ ሶስተኛ
የወጣው ተሸላሚያችን 3.85 በማምጣት አብርሃም ስማቸው ዘውዴ አግሪካልቸራል ኢኮኖሚክስ። ሁለተኛ የወጣው የሰርተፊኬት ተሸላሚያችን 3.86 በማምጣት ተስፋዬ አይተነው ጸጋዬ ከአግሪካልቸራል ኢኮኖሚክስ። አሁንም በተመሳሳይ ከአግሪካልቸራል ኢኮኖሚክስ 3.995 እንዲሁም 44 ኤ ፕላስ በማምጣት አንደኛ የወጣው መንግስቱ ደምሴ የመጨረሻው ስኩል ኦፍ ሜዲሲን ከስኩል ኦፍ ሜዲሲን ሶስተኛ የወጣው ተማሪያችን 4 ኤ ፕላስ 3.94 በማምጣት ሰለሞን የማርያም ወርቅ ከሜዲካል ራዲዮሎጂ ዲፓርትመንት ከስኩል ኦፍ ሜዲሲን ሁለተኛ የወጣው ተማሪያችን 3.94 እንዲሁም 37 ኤ ፕላስ በማምጣት ከአነስቴዥያ ዲፓርትመንት ዘነበ አዲስ ወደ መድረክ ስኩል ኦፍ ሜዲሲን አንድ ይቀረናል። እሱም አንደኛ ነው። አንደኛ የወጣው 3.96 በማምጣት ከሜዲካል ራዲዮሎጂ ሐሺም ኑሩ ሐሺም የመጨረሻው ተማሪያችን ነው የመጣ ነው። እባካችሁ ሞራል ስጧቸው ለሁሉም ተማሪዎቻችን። እናመሰግናለን። የቀረ ተማሪ ከሌለ እንግዶቻችንን በሞራል ወደ መድረካቸው እናመሰግናለን። ቀጣይ ፕሮግራማችን አሁንም ሽልማት ነው፣ እውቅና መስጠት ነው። ከሁሉም ኮሌጆች፣ ተቋማትና ትምህርት ቤቶች ከአንደኛ እስከ 3ኛ ደረጃ ለወጡ ሴቶች ብቻ የሚሰጥ ሰርተፊኬት፣ በዩኒቨርሲቲ ደረጃ ከ1 እስከ 3 ለወጡ ሴቶች ብቻ የሚሰጥ ሰርተፊኬት ነው። ይህን ሽልማት የሚሰጡልን በዶክተር ሃይማኖት አቅራቢነት ዶክተር ሃይማኖት የደብረ ማርቆስ ዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት ኃላፊ ናቸው። ሽልማቱን የሚሰጡልን ዶክተር አስካለ ማርያም የምርምርና ማህበረሰብ አገልግሎት ምክትል ፕሬዝዳንታችን ናቸው። ሁለቱን እንግዶች ወደ መድረክ በአክብሮት ጋብዛለሁ። ዶክተር ሃይማኖትና ዶክተር አስካለ ማርያም አዳሙ እባካችሁ በሞራል ወደ መድረካቸው። የአሁኑ ሽልማት ፕሮግራም በዚህ ዩኒቨርሲቲ ከ1ኛ እስከ 3ኛ ጥሩ ውጤት ያላቸውን ታታሪ ሴቶቻችንን ነው። ሁሉም ሴቶች ታታሪ ናቸው። ቢያንስ ከ1ኛ እስከ 3ኛ ለወጡት ታንኪው ለማለት የታሰበ ሰርተፊኬት ነው። በዚህም መሰረት በዩኒቨርሲቲ ሌቭል የመጨረሻ 3ኛ ደረጃ ላይ ከፍተኛ ውጤት ይዛ ያገኘናት ሴት ከሜዲካል ላብራቶሪ ሳይንስ ንብረት ደሳ ነው። ሁለተኛ ዲፓርትመንት ማህሌት ድበስ በቂያ ማህሌት ወደ መድረክ። ከሁሉም ሴቶች ከተመራቂዎች እኛ በመውጣት ለዚህ ሰርተፊኬት የታጨችው እህታችን
ፔዲያትሪክስ ኤንድ ቻይልድ ሄልዝ ነርሲንግ ዲፓርትመንት ከማኔጅመንት ዲፓርትመንት ከማኔጅመንት ዲፓርትመንት ቤዛዊት ተመስገን ማኔጅመንት ዲፓርትመንት ቤዛዊት ማለት ንብረት ቤዛዊት ማኔጅመንት ዲፓርትመንት 3.96 በማምጣት አንደኛ ከሁሉም ሴቶች። እባካችሁ ሞራል ስጡልን። እናመሰግናለን። እጅግ በጣም እናመሰግናለን። ሞራል ስጡልን። እናመሰግናለን። ሸላሚዎችን ዶክተር ሃይማኖት ጌታቸውንና ዶክተር አስካለ ማርያም አዳሙን እባካችሁ ወደ መቀመጫቸው በክብር ሸኙልን። እንዲህ እያን ሽልማቱ ጫን እያለ ከበድ እያለ ይቀጥላል። ቀጣይ የሽልማት ፕሮግራማችን የሜዳሊያ ሽልማት ፕሮግራም ነው። የሜዳሊያ ሽልማት ፕሮግራም የሚሰጠው ከሁሉም ኮሌጆች አንደኛ ለወጡ ተማሪዎቻችን ነው። ይህን ሽልማት የሚሰጡልን በዶክተር አንዳርጋቸው ባይሌ የደብረ ማርቆስ ዩኒቨርሲቲ አስተዳደርና ተማሪዎች ጉዳይ ምክትል ፕሬዚዳንት አቅራቢነት ዶክተር ሳይካሳው የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ናቸው። እባካችሁ ወደ መድረክ በክብር ሸኙልን። እናመሰግናለን። ከዚህ ቀጥሎ ከሁሉም ኮሌጅ ኢንስቲትዩት እና ትምህርት ቤት አንደኛ የወጡትን ወደ መድረክ እጠራለሁ። እባካችሁ ይህ እጅግ በጣም ትልቅ ሽልማት ነው። ሞራል እየሰጣችሁ ወደ መድረክ ላኩልን። የመጀመሪያው ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ 42 A+ በማምጣት 3.995 ውጤት በማምጣት ከአካውንቲንግ ኤንድ ፋይናንስ ዲፓርትመንት አጃነው ሞሱ አስራስ አጃነው የሜዳሊያ ተሸላሚ ነው። በደብረ ማርቆስ ዩኒቨርሲቲ በ18 የሜዳሊያ ሽልማት አግኝቷል። እንኳን ደስ አለህ አጃነው። ቀጣይ ኢንስቲትዩት ኦፍ ኤጁኬሽን ኤንድ ቢሄቪራል ሳይንስ ይሰማል። ኢንስቲትዩት ኦፍ ኤጁኬሽን ኤንድ ቢሄቪራል ሳይንስ 3.96 በማምጣት ከሳይኮሎጂ ዲፓርትመንት ቃላብ ሙሉ ቸኮል ቃላብን በማሸነፍ በቀጣይ ኢንስቲትዩት ኦፍ ቴክኖሎጂ 3.95 በማምጣት ሶፍትዌር ኢንጂነሪንግ ዲፓርትመንት መብራት ማተቤ ከሶፍትዌር ኢንጂነሪንግ መብራት ማተቤን ወደ መድረክ ሸኙልን። በቀጣይ ኢንስቲትዩት ኦፍ ላንድ አድሚኒስትሬሽን 3.69 በማምጣት ካሪር ፕሮፐርቲ ቫሉዌሽን ዲፓርትመንት ስመኝ ምግብ ወንድፍራው ስመኝን ወደ መድረክ ላኩልን። በቀጣይ ስኩል ኦፍ ሎው 3.77 በማምጣት ከሎው ዲፓርትመንት ሜዳሊያ ተሸላሚ ምረቴ
ምረቴ ገነት ምረቴ ኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስ በቀጣይ 3.85 በማምጣት ከፊዚክስ ዲፓርትመንት ይፍሩ በዙወር ይፍሩ። በቀጣይ ስፖርት ሳይንስ አካዳሚ ከስፖርት ሳይንስ ዲፓርትመንት 3.14 በማምጣት ሱራማ ከበደ ሱራማ። ኮሌጅ ኦፍ ሶሻል ሳይንስ ኤንድ ሁማኒቲስ 3.9 በማምጣት ከግዕዝ ላንጉጅ ኤንድ ሊትሬቸር ዲፓርትመንት ያድግ ጫኔ የማታ ያድግ ግዕዝ ዲፓርትመንት። ኮሌጅ ኦፍ ሄልዝ ሳይንስ 3.937 በማምጣት ከሜዲካል ላቦራቶሪ ሳይንስ ዲፓርትመንት በዓለም ላይ ልንገረው መላክ በዓለም ላይ ወደ መድረክ በሞራል በቀጣይ አግሪካልቸር ኤንድ ናቹራል ሪሶርስ ኮሌጅ 3.995 በማምጣት እንዲሁም 44 ኤ+ በማምጣት ከአግሪካልቸራል ኢኮኖሚክስ መንግስቱ ደምሴ ማካችሁ ሞቅ ያለ ሞራል 44 ኤ+ መንግስቱ በፍጥነት ወደ መድረክ 44 ኤ+ እባካችሁ ሞራል ስጡት። አግሪካልቸር ከአግሪካልቸር ኤንድ ናቹራል ሪሶርስ ኮሌጅ በቀጣይ ስኩል ኦፍ ሜዲሲን አላችሁ 3.96 በማምጣት ከሜዲካል ራዲዮሎጂ ዲፓርትመንት ሀሽም ሁሩ አዥም ወደ መድረክ እየመጣ ነው። ሞራል ስጡ እባካችሁ። እናመሰግናለን። ሜዳሊያ ሽልማታችንን ጨርሰናል ብዬ አስባለሁ። የቀረ ካለ ወደ መድረክ መምጣት ይቻላል። የሜዳሊያ ሽልማት የሰጡልንን ዶክተር አንዳርጋቸው ባይኔንና ዶክተር ሳይካሳውን እባካችሁ ሞራል ሰጣችሁ ወደ መቀመጫቸው። እናመሰግናለን። እያለ የመጨረሻው ታላቁ ሽልማት ላይ ደርሰናል። ይህ ሽልማት የዋንጫ ሽልማት ነው። ከአጠቃላይ ከዩኒቨርሲቲው ከወንድ አንደኛ እንዲሁም ከሴት አንደኛ ለወጡ የሚሰጥ የዋንጫ ሽልማት ነው። ይህን ሽልማት የሚሰጡልን ዶክተር ሳይ ካሳው የደብረ ማርቆስ ዩኒቨርሲቲ ፕሬዝዳንት በድጋሚ ሽልማቱን ያቀርቡልናል። ሽልማቱን የሚሰጡልን ክቡር ተሾመ ዋለ የደብረ ማርቆስ ዩኒቨርሲቲ ቦርድ አመራር አባል ናቸው። ሁለቱን እንግዶቻችንን ወደ መድረክ እባካችሁ በሞራል
አጠቃላይ ከደብረ ማርቆስ ዩኒቨርሲቲ 3.96 በማምጣት ከማኔጅመንት ዲፓርትመንት ቤዛዊት ተመስገን የኔ ሰው እባካችሁ ለቤዛዊት ተመስገን የኔ ሰው ሞቅ ያለ ሞራል በመስጠት ወደ መድረክ ሁሉም ሴቶች አንደኛ በመውጣት ቤዛዊት ከማኔጅመንት ዲፓርትመንት ቤዛዊት እባካችሁ ቤዛዊት የ18ኛው የደብረ ማርቆስ የምረቃ ስነ ስርዓት ላይ ከሁሉም ሴቶች አንደኛ በመውጣት የዋንጫ ተሸላሚ ናት። እባካችሁ ሞራል ስጧት። ቤዛዊት እንኳን ደስ ያለሽ። ቤዛዊት እንኳን ደስ ያለሽ። እንኳን ደስ ያለሽ። እባካችሁ ሞራል። አንድ ፎቶ። ይህ ቀን ለቤዛዊት ታሪካዊ ቀን ነው። እንኳን ደስ ያለሽ ቤዛዊት። እናመሰግናለን። በወንዶች አንደኛ የወጣው ከደብረ ማርቆስ ዩኒቨርሲቲ ዋንጫ የወሰደው ከአግሪካልቸራል ኢኮኖሚክስ ዲፓርትመንት 3.995 እንዲሁም 44 A+ በማምጣት መንግስቱ ደምሴ አግሪካልቸራል ኢኮኖሚክስ ሞራል እባካችሁ ዋንጫ ነው። ሞራል ስጡት። መንግስቱ ደምሴ በፍጥነት ወደ መድረክ። መንግስቱ እባካችሁ ሞራል ስጡት። 44 A+ ነው ያመጣው። 44 A+። እንኳን ደስ ያለ። ሞራል ስጡልን። 44 A+ ከሁሉም ውድ ተመራቂ ተማሪዎቻችን አንደኛ በመውጣት ዋንጫ ወስዷል። አግሪካልቸራል ኢኮኖሚክስ ዲፓርትመንት እንኳን ደስ አለ። እንኳን ደስ ያለ። አይ ቲንክ ሽልማታችንን ጨርሰናል። በቀጣይ ሁላችሁም እንኳን ደስ አላችሁ ለዚህ ቀን ያደረሳችሁ እያልኩ የኢትዮጵያን የውዷን ሀገራችንን መዝሙር ከመቀመጫችን ተነስተን መዝሙር እንዘምራለን። እንኳን ደስ አላችሁ። እንኳን ደስ አላችሁ በድጋሚ። እንኳን ደስ ያላችሁ። የሐዲስ ዓለማየሁ የበዓል ቡድን መዝሙሩን አብረው ያስኬዱልናል። የኢትዮጵያን መዝሙር በክብር ሁላችንም ተነስተን መዝሙሩን እንዘምራለን። እናመሰግናለን። Thank you.
እንግዶቻችንን ወደ መቀመጫቸው ሸኙልን። በሞራል እናመሰግናለን። እሺ፣ እናመሰግናለን። እውነት ለመናገር ዛሬ ያሳለፍነው ፕሮግራም እጅግ በጣም ደስ ይላል። በጣም ጥሩ ፕሮግራም ያሳለፈው ደስ ያላችሁ በጣም ዞር ጥሩ ፕሮግራም ያሳለፍ ስብሎኛል። ታችሁ እዚህ ድረስ መጥቼ ሳልመርቅ በር ይከፈኛል። ትንሽ 2-3 ደቂቃ ልጆችን ልመርቃቸው ያሉ አባት እዚህ ከመካከላችን ተገኝተዋል። አባታችንን በክብር ወደ መድረክ ለ5 ደቂቃ ምርቃታቸውን እንዲሰጡ እጋብዛለሁ። እባካችሁ በክብር ሸኙልኝ። በመጀመሪያ እዚህ የተገኛችሁ እንግዶቻችን በሙሉ ከአምናው ዘንድሮ ያደረሰን እግዚአብሔር እስከ እናቱ ክብር ምስጋና ይድረሰው። ከዘንድሮም ደግሞ ከርሞ በሰላም ያድርሰን። የዩኒቨርሲቲ ምሁራኖች ተምሮ የማያስተምር ተበድሮ የማይመልስ ከሰነኛ እውቀት አይድንም ይላሉና የተማራችሁትን አስተምራችሁ ለእንጀራ የምታበቁ እናንተ ናችሁና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንደዚሁ በተጨማሪ ደግሞ ወላጆች እዚህ ለማስመረቅ የመጣችሁ እንኳን ደስ አላችሁ። ዘራችሁ ሁሉ እንደዚህ በቁም ነገር ያውላችሁ። ቀጥሎ ደግሞ ተመራቂዎች ሳያንስታችሁ እስከ ዛሬ ድረስ ይህንን ተምራችሁ ለዚህ ምረቃ ያበቃችሁ እግዚአብሔር ክብር ምስጋና ይድረሰው። ተምራችሁ የምታገኙት እንጀራ በልታችሁለት ይትረፍ፣ ሰጥታችሁለት ይትረፍ። ግራና ቀኝ የወላጆቻችሁን ውለታ መልሳችሁ የእናንተ ውለታ የሚመልስ ዘር ደግሞ ወልዳችሁ ለመያዝ ያብቃችሁ። የተማራችሁትን ትምህርት ራሳችሁ ተጠቅማችሁ ሀገር የምትጠቅሙ እግዚአብሔርን የምትፈሩ ሰውን የምታከብሩ ያድርጋችሁ። ሀገራችንን ደግሞ እግዚአብሔር ይማርልን። ሀገራችንን እግዚአብሔር ይማርልን። ሀገሩ አልታመመም፣ የታመምን እኛ ነን። ሕጉን እየሻርን ነውና ሕጉን አክብረን የእግዚአብሔር ቤተሰብ ለመሆን ያብቃን። ዘመኑ ዘመነ ሰላም ያድርግልን። ከተባረከ ከተቀደሰ ዘመን ያድርሰን። ፈጣሪያችንን ነፍሱ አይጣላል፣ መግባር ነፍሱ አይኮንነን። በሀገራችን ኖረን በሃይማኖታችን ጸንተን የእግዚአብሔር ልጅ የእግዚአብሔር ቤተሰብ ለመሆን ያብቃን። ዛሬ ተመረቃችሁ እንጂ ዳቦው ገና ነው። ብዙ ውጣ ውረድ አለበት። ልቦናችሁን ሰፊ ያድርግላችሁ እግዚአብሔር። ልቦናችሁን ሰፊ አድርጎ እንግዲህ የተማራችሁትን በምታገኙት እንጀራ ደግሞ ትዳር መስርታችሁ እንደናንተ ያለው እውቀት ያለው ወልዳችሁ አሳድጋችሁ ለማስመረቅ ያብቃችሁ። እግዚአብሔር ደግሞ
አገራችንን ሰላም ያድርግልን። አገራችንን ሰላም አድርጎ እንደዚሁ የተወለደው አድጎ የሚማርበት እንጀራ የሚያገኝበት ያድርግልን። ሰላም ለሁላችን፣ ፍቅር ለሁላችን፣ ደስታ ለሁላችን፣ ጤና ለሁላችን ይስጠን ፈጣሪያችን። አመሰግናለሁ። አመሰግናለሁ። እባካችሁ ለአባታችን ሞቅ ያለ ሞራል ስጧቸው። እሺ፣ እናመሰግናለን። በቀጣይ የአዲስ አለማየሁ የሙዚቃ ባህል ቡድን አንድ ሞቅ ያለች ዘፈን አለችን ብለዋል። እነሱን ወደ መድረክ ጋብዛለሁ። እናመሰግናለን። ሞባይል የጠፋው ካለ ከመካከላችሁ ሞባይል የጠፋው ካለ እዚህ እኔ ላይ ያለ መቶ መውሰድ ይቻላል። እንኳን ደስ ያላችሁ። እስኪ ሁላችንም አንዴ ስመሬት ኖር በደና አትብሻት ሰላም አላትና ምን ያደርጋል ፍቅር ማበላሸት አታውሪ እኔ አልወድም ውሸት አታውቋት መዲናት አትበሉ ለመሳሳት ፍጹም አትቸኩሉ አትምጡብኝ ወሬ ሰንቃችሁ ተናገሩ ወደ የቤታችሁ እባካችሁ ደስታችን ብርሃን ያልተገባ የለም ያልተገባ የለም የጌታ ቢጎታ እንደዚህ ናት ሳሌም እንደዚህ ናት ሳሌም አታኩልኝ ለኔ እንዲህ ናት ብላችሁ እንዲህ ናት ብላችሁ ጆሮዬ ላይሰማ በግሎ ያፋችሁ ልቤም ላያፋችሁ
እንኳን ደስ ያላችሁ እንኳን ደስ ያላችሁ Wonderful.